ዛሬ ሁላችንንም የሚያሳስበንና ግራ የሚያጋባንን አንድ ትልቅ ጥያቄ ይዘን መተናል። በውጭ ሀገር $15,000 ወይም ወደ 900,000 ብር ገደማ የሚሸጥ መኪና ኢትዮጵያ ሲገባ ለምን 6 እና 7 ሚሊዮን ብር ይሸጣል? የቀረጥ አሰራሩ ምን ይመስላል የሚለውን እናያለን። አሁን ላይ አዳዲስ ህጎች በፊት የነበረውን አሰራር ሙሉ በሙሉ ቀይረውታል። የነዳጅ መኪናዎች መታገዳቸው፣ የኤሌክትሪክ መኪናዎች ቀረጥ መቀነሱ ለናንተ ምን ትርጉም አለው? በዛሬው ቪዲዮአችን አንድን መኪና ከመግዣው ጀምሮ እስከ አስመጪው መጋዘን ድረስ ያለውን የቀረጥ ሁኔታ ታክስ ሌየር ደረጃ በደረጃ እናያለን። እስከ መጨረሻው አብራችሁን ቆዩ። CIF ማለት ምን ማለት ነው? መሰረታዊው ስሌት። ብዙዎቻችን ቀረጥ የሚታሰበው መኪናውን በገዛንበት ዋጋ ላይ ብቻ ይመስለናል። ነገር ግን የጉምሩክ ባለስልጣን CIF የሚባል ቀመር ይጠቀማል። CIF ለቀረጥ መሰረቱ ነው። C ማለት ኮስት ኦር FOB መኪናውን የገዛንበት ዋጋ። I ማለት ኢንሹራንስ የመድን ዋስትና ክፍያ። F ማለት ፍሬት የመርከብ ወይም የትራንስፖርት ጭነት ዋጋ። ለምሳሌ መኪናውን ዱባይ ላይ $20,000 ገዛችሁ እንበለ። ይሄ FOB ይባላል። ነገር ግን ቀረጥ የሚታሰበው በዚህ ላይ አይደለም። መኪናውን እስከ ጂቡቲ ለማምጣት $3,000 ጭነት ፍሬት እና $500 የመድን ኢንሹራንስ ከከፈላችሁ ጠቅላላ CIF $23,500 ይሆናል። አንድ ነገር ልብ በሉ፣ የጉምሩክ ባለስልጣን የራሱ የሆነ የዋጋ ዳታቤስ አለው። እናንተ መኪናውን በቅናሽ ብትገዙት እንኳን እነሱ ገበያው ላይ ባለው የዋጋ ተመን ሊሰሩት ይችላሉ። ስለዚህ በእቃው ግዢ ደረሰኝ ወይም ኢንቮይስ ላይ ብቻ ተማምናት ማምጣት የለባችሁ። 6ቱ የቀረጥ አይነቶች ዝርዝር። አሁን ወደ ዋናው ጉዳይ ንግባ። በኢትዮጵያ መኪና ሲገባ የሚሰሩ 6 ዋና ዋና የቀረጥ አይነቶች አሉ። እነዚህ እንደ ኬክ ተደራራቢ ናቸው። አንዱ ሲደመር በሌላው ላይ ነው የሚታሰቡት። እነዚህም የሚከተሉት ናቸው። 1 ካስተምስ ዲዩቲ የጉምሩክ ቀረጥ እንደ መኪናው አይነት ከ0% እስከ 35% ይደርሳል። 2 ኤክሳይዝ ታክስ ይሄ ትልቁ የታክስ አይነት ነው። እዚህ ላይ ሰው የሚሸወደው ፐርሰንቱ በጣም ከፍ የሚለው እዚህ ላይ ነው። ለነዳጅ መኪናዎች እስከ 500% ሊሄድ ይችላል። ነገር ግን ለኤሌክትሪክ መኪናዎች ደግሞ 0% መሆኑ ትልቅ እፎይታ ነው። ፍሪ ቫት ተጨማሪ ሴት ታክስ 15%። ይህ የሚታሰበው በCIF ፕላስ ዲዩቲ ፕላስ ኤክሳይዝ ድምር ላይ ነው። 4 ሱር ታክስ አብዛኛው ዕቃ ላይ የሚጣል ተጨማሪ ታክስ ነው። 5 ዊዝሆልዲንግ ታክስ ዊዝሆልዲንግ ይህ ወደፊት ከሚከፍሉት የገቢ ግብር ላይ የሚቀነስ ቅድመ ክፍያ ነው። 6 ሶሻል ዌልፌር ሌቪ የማህበራዊ ደህንነት ቀረጥ 3% ለሀገር ልማት የሚውል አዲስ ቀረጥ ነው። ታዲያ ቀረጡ ለምንድነው ብዙ ቢሆንብን? ምክንያቱም አንዱ ቀረጥ የሚታሰበው የቀድሞ ቀረጥ ደምሩ በመጣው ውጤት ላይ ስለሆነ ነው። ይህ ኮምፓውንዲንግ ኢፌክት ይባላል። ነዳጅ ቨርሰስ ኤሌክትሪክ መኪና ታሪካዊው ለውጥ እዚህ ጋር ነው። እንደምታውቁት መንግስት የነዳጅ መኪናዎች ICE ወደ ሀገር እንዳይገቡ ከልክሏል። አሁን ገበያው የኤሌክትሪክ ነው። ለምን መሰላችሁ? መንግስት ለነዳጅ የሚያወጣውን የውጭ ምንዛሪ ለመቀነስና ለአካባቢ ጥበቃ ትልቅ ትኩረት ሰጥቷል። የነዳጅ መኪና ቀረጥ 400% እና 500% ሲሆን የኤሌክትሪክ መኪና ግን እጅግ በጣም ዝቅተኛ ቀረጥ ነው ያለው። ለምሳሌ አቶ ካሳሁን የድሮ መኪና ወዳጅ ናቸው። የነዳጅ መኪና ላስገባ ካሉ ቀረጡ ብቻውን ሌላ መኪና ያስገዛል። በሌላ በኩል አቶ ሳሙኤል ሙሉ በሙሉ የኤሌክትሪክ መኪና መጣ። ሳሙኤል የከፈለው ቀረጥ ከአቶ ካሳሁን በ5 እጥፍ ያነሰ ነው። ዛሬ ላይ የኤሌክትሪክ መኪና መንዳት የቅንጦት ሳይሆን የብልህነት ምርጫ ሆኗል። እስኪ የቀረጡን ስሌት በምሳሌ እንይ። በ$20,000 CIF አንድ የኤሌክትሪክ መኪና ብናመጣ ስንት ብር ቀረጥ እንከፍላለን የሚለውን እንሰራ። 1 ዲዩቲ 15% $3,000። 2 ኤክሳይዝ 0 ምክንያቱም EV ነው። 3 ቫት 15% በ$20,000 ሲደመር $3,000 ላይ ሲታሰብ $3,450። 4 ሱር ታክስ 10% በ$23,000 ሲደመር $3,450 ላይ $2,645። 5 ዊዝ ሆልዲንግ 3% የCIF $600። 6 ሶሻል ዌልፌር 3% የCIF $600። ጠቅላላ ቀረጥ
ሌሎችን ወጪዎች ጨምሮ በግምት $10,295። አያችሁ፣ መኪናው $20,000 ሆኖ ቀረጡ የግዢው ግማሽ አካባቢ ነው። ይህ በነዳጅ መኪና ቢሆን ኖሮ ደግሞ $60,000 በላይ ይሆን ነበር። ከዚህም በተጨማሪ ከቀረጥ ውጭ ያሉትን ሌሎች ወጪዎችን እንዳትረሱ። የወደብ ክራይ፣ ስቶሬጅ፣ የጉምሩክ አስተላላፊ፣ ትራንዚት፣ ታማኝና ዕውቀት ያለው ሰው መምረጥ ግድ ነው። የሶፍትዌር ቋንቋ፣ የኤሌክትሪክ መኪና ስታመጡ ሶፍትዌሩ እንግሊዘኛ መሆኑን አረጋግጡ። ቻይነኛ ከሆነ አዲስ አበባ ላይ አፕዴት ለማድረግ ትቸገራላችሁ። የዛሬው ቪዲዮአችን ይህንን ይመስላል። የኢትዮጵያ የንግድ ሕግና የቀረጥ አሰራር በጊዜው ስለሚቀየር ራሳችሁን አፕዴት ማድረጋችሁን አትዘንጉ። ዕውቀት ካላችሁ ማንም አያታልላችሁ፣ ገንዘባችሁንም በብልሃት ታወጣላችሁ። ይህ መረጃ ለጓደኞቻችሁ ወይም መኪና ለመግዛት ለሚያስቡ ዘመዶቻችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቀጣይ ተመሳሳይ ጠቃሚ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያ በኤሌክትሪክ መኪናዎች የምታደርገው ጉዞ ለሁላችንም አዲስ ዕድል ነው። ተጠቀሙበት። ሰላም።